እና ፈጅር ሰላት ሊሰግድ መስጂድ ሄደ። መስጂድ አንድ 20 ሰዎች ይሆናሉ አወል ሰልፍ ላይ የተቀመጡትና ዛሬ ቁርስ እኔ ጋር ናችሁ ብሎ ወደ ቤቱ ይዟቸው መጣ። አምስት ተቀመጡ አላቸው። መጋረጃ አለ። ከመጋረጃ ጀርባ ሴቶች አሉ ይخدማሉ። ጠጋ ብሎ ለመጋረጃው 4 ትሪ አለ። ከስራ 4 ትሪ ተወረወረለት አስቀመጠ። 20 ውሃ አለ ተወረወረ። 20 ሻይ አለ ተወረወረ። ከመሐከላቸው ከሰዎቹ ማለ አንዱ ምን ይላል? አጂብ ይላል። ይህ ምን አይነት መጋረጃ ነው? ምግብ ሲባል ያመጣል፣ ውሃ ሲባል ያመጣል፣ ሻይ ሲባል ያመጣል። ምን አይነት ይሄ መጋረጃማ ፈልገዋል። ነገር ግን አሁን ችግር እንዳይፈጠር ቆይ በኋላ ጠይቀው። ተበላ ተጠጣ ጠጋልና ወንድም ይሄ መጋረጃ የት ነው የሚገኘው? ፈልገዋለሁ በጣም። ተጠያቂው አልገባውም። አሬ መጋረጃ መርካቶ እንትና ሱቅ ፊት ለፊት። ሰውየው በጠዋት መጋረጃ ሊሸምት መርካቶ ፊት ለፊት ተሰቅሎ አገኘው። አመጣው አምጥቶ ቤቱ ሰቀለው። መስጂድ ሄደ። አወል ሰልፍ ላይ አንድ 20 ሰዎች ይሆናሉ። ወንድሞቼ ዛሬ ቁርስ እኔ ጋር ናቸው። ይዟቸው ቤቱ 5 ተቀመጡ አላቸው። 5 አስቀመጣቸው። ጠጋ መጋረጃውን ሰቅሎታል። ጠጋ ብሎ 4 ትሪ አለ። የሚመጣ ትሪ የለም። 20 ውሃ የሚመጣ ውሃ የለም። እሺ 20 ሻይ የሚመጣም ሻይ የለም። አሁን ይሄ ሰው ያየው መጋረጃው ነው። ከመጋረጃው ጀርባ ያሉትን ሴቶች አላየችውም። ከስር ምግብ ሻይ ውሃ ሲወጣየ ይሄ ነገር ከዚህ የሚል ነው ማለት ውስጡ ተፈጠረ። መጋረጃው ነው። የሰው ልጅ ከእናቱ ሆድ ወጥቶ ቀብር እስኪገባ ድረስ በዱንያ የህይወት ጉዞ የሚያየው የሚሰማው ነገር አለ። ምንድነው የሚያየው? ገንዘብ ሲያደርግ፣ ስልጣን ሲያደርግ፣ ሰውን ሲገድል ሲጎዳ አላህ ያደርጋል ብትለው አዎ ይላል። ነገር ግን እኮ ይላል ልቡ እምነቱ አላህ ላይ የደከመ ይሆናል። እዚህ እኮ ነው እምነት ማለት በማይታይ ነገር ነው ማመን ማለት። እምነት ማለት በማይታይ ነገር ማመን ነው ማለት ለዚህ ነው። በማይታይ ነገር ምሳሌ ዓለም ላይ ትልቁ ቁጥር የሚባለው 600 ዜሮች አሉት። 600 ዜሮች። ይሄን ቁጥር በገንዘብ ብተምነውና ከፊት ለፊቱ አንድ ብናስገባ በገንዘብ ብተምነው ምን ያህል ብዙ ነው ይሄ ገንዘብ። ግን ይሄ ሁሉ ዜሮ ዋጋ የሚኖረው ከፊቱ አንድ ካለን። እቺን አንድ ነጥለን ብናወጣት ያ ሁሉ ዜሮ ይነቀራል። ቢደመር ቢካፈል ቢቀነስ ቢባዛ ዜሮ እንተሃ ዜሮ። ጀሚዓል አስባብ ዓለም ላይ ያሉ ሰበቦች ያለ አላህ እርዳታ ባዶ ናቸው። ገንዘቦች፣ ስልጣኖች፣ የሰው ሁሉ ያለ አላህ ኃይል ያለ አላህ ፍቃድ እንተሃ ምንም መፍጠር አይችልም። የአላህን ውሳኔ እኮ ከነቢዩላህ አደም አለይሂ ሰላም እስከ ቂያማ ቀን የሚመጡ የሰው ልጆች ቢሰበሰቡ ገንዘቦች፣ ጂኒዎች፣ ስልጣኑ በሰማይ ውስጥ በምድር ውስጥ በመሃል ዓለም ላይ ያለ አስባብ ሰበብ ሁሉ ቢደመር የአላህን ውሳኔ 1% ማነቃነቅ አይችልም። በነገራቶች ላይ ኃይል ያለው አላህ ሁሉንም የሚወስነው። የአላህ እጅ አይታይም። አላህ ይወስናል። ሁሌ አላህ ከጀርባ አለ። የሰው ልጅ ግን ዱንያ ላይ የሚሆን ነው የሚሆን። ግን ዱንያ ላይ አንድ እውነት ሁሉም ውሸት ነው። ዱንያ ላይ የሚሆነው ምን ዱንያ ላይ አንድ እውነት አላህ ነው የሚያደርገው። ሁሉን እያከናወነው ያለው አላህ ነው። ከዚህ በፊትም አሁንም ወደፊትም። ለዚህ የሰው ልጆች ልብ ሁሌ አላህ ላይ ተስፋ ካለው ወደ አላህ ከሮጠ አላህ የፈጠረው ህግ ውስጥ ከሆነ ያለው ሁሌም ለሰው ልጆች ቅርብ ነው። አላህ ከኪሳችን ከደም ስራችንም በላይ አላህ ቅርባችን ነው። ለምን? ሁሉን የሚያደርገው ማን ስለሆነ? አላህ ተዓላ ስለሆነ። አላህ ኃይል አለው። አላህ ቀዊዩል አዚዝ። አላህ በነገራት ላይ ቻይ ነው። የሚከብደውም የሚሳነውም የለም። ሁወል አወል ወልአኺር ወዛሂር ወልባጢን ወሁወ ዐላ ኩሊ ሸይኢን ቀዲር። ድብቁም ግልጹም በሁሉ ነገር ላይ አዋቂው አላህ ነው። አላህ ቻይ ነው በሁሉ ነገር። ለዚህ ሁሌም ልባችን አላህ ላይ እምነት ሊኖረው ይገባል፣ ተስፋ ሊኖረው ይገባል። ለዚህ ውድ ወንድምና እህቶቼ ይሄ ቪዲዮ ሁሉም ሰው ጋር እንዲደርስ ሼር አድርጉላቸው። ቪዲዮ ላይክ አድርጉት፣ ኮሜንት ላይ ጻፉ፣ ሪፖስት የቻላችሁትን ያህል ደግሞ ኮፒ ሊንክ አድርጉ።